ይህ እንጦጦ ሚዲያ ነው። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንጦጦ ሚዲያ የሁላችንም ግንባር ቀደም ተመራጭ ሚዲያ። ሆቴሎች ለአፍሪካ የመሪዎች ጉባኤ አስፈላጊ ከ12 ሚስቶቹ 102 ልጆችን የወለዱት አባት የቤተሰብ እቅድ ለመጠቀም ወሰኑ። ሩሲያ አውሬው 2 የተተኛ አህጉር አቋራጭ ሚሳኤል ልታስመጭፍ ነው ተባለ። አርዕስተ ዜናዎቹን በዝርዝር እንመለከታለን። ከዕለታዊ መረጃዎቹ ጋር እኔ አዲስ ተሽጣሶን፣ ይህ እንጦጦ ሚዲያ ነው። ጊዜ ዳኛው ቱርካዊ ወጣት ህይወትና ጊዜያዊ ደስታን ጠቅልል አድርጎ እንዲህ ይላል። ኤቭሪቲንግ ዩ ዱ ካምስ ባክ ቱ ዩ። ከቀናት በፊት ቤት ያከራየኝ ሰው ክራይ ከሚገባው በላይ ጨምሮብኛል። መክፈል ሳልቻልኩ ከቤት አባረረኝ። ካባረረኝ ከጥቂት ቀናት በኋላ የመሬት መንቀጥቀጡ ተከሰተ። ታዲያ ዛሬ በመጠለያ ድንኳን ውስጥ አብረን እሳት እየሞቅን ነው ይላል። ከዚህ ምን እንማራለን? ሆቴሎች ለአፍሪካ የመሪዎች ጉባኤ አስፈላጊውን ዝግጅት አጠናቀው እንግዶችን መቀበል ጀምረዋል። ሆቴሎች ለአፍሪካ ህብረት የመሪዎች ጉባኤ አስፈላጊውን ዝግጅት አጠናቀው እንግዶችን መቀበል መጀመራቸውን የአዲስ አበባ ሆቴሎች ባለቤቶች ማህበር አስታውቋል። የማህበሩ ፕሬዝዳንት ወይዘሮ አስቴር ሰለሞን እንደገለጹት ሆቴሎቹ ለአፍሪካ ህብረት የመሪዎች ጉባኤ የሚመጡ እንግዶችን በጥሩ ሁኔታ ለማስተናገድ አስፈላጊውን ዝግጅት አድርገዋል። በውጭ ጉዳይ ሚኒስቴር የሚመራው ሀገር አቀፍ ኮሚቴ ሆቴሎቹ ለጉባኤ የሚመጡ እንግዶችን በመልኩ ማስተናገድ እንዳለባቸው መመሪያ መስጠቱን አንስተዋል። በዚህ መሰረት ሆቴሎች እንግዶችን ያለምንም የጸጥታ፣ የውሃ፣ የማብራት፣ የስልክና ሌሎች አገልግሎቶች ችግር ለማስተናገድ አስፈላጊ ዝግጅት ማጠናቀቃቸውን ተናግረዋል። ሶማሌላንድ በኬንያ ጫት ምርት ላይ የምትጥለውን ቀረጥ በኢትዮጵያ ጫት ላይ ከምትጥለው ቀረጥ ጋር እኩል ማድረጓ ዴይሊ ኔሽን ዘግቧል። ቀደም ሲል ሶማሌላንድ በኬንያ ጫት ላይ የምትጥለው ቀረጥ በኢትዮጵያ ጫት ላይ ከምትጥለው ቀረጥ በ3 እጥፍ ይበልጥ እንደነበር ዘገባው ጠቅሷል። ሶማሌላንድ የኢትዮጵያን ጫት በኪሎ $3 ከ78 ሳንቲም ነው የምትቀርጠው። ሶማሌላንድ ከኬንያ በምታስገባው ጫት ላይ ቀረጥ የቀነሰችው ኬንያ ወደ ሶማሌ የምታስገባውን ጫት በቀን ከ20 ቶን ወደ 50 ቶን ካሳደገች በኋላ ነው። ወያኔ ለጦርነቱ ያደረገችው ዝግጅት አምር ነበር። የውጭ ሀገር ወዳጆቻቸው በሌሊት በረራ ሳይቀር የኢትዮጵያን የአየር ክልል እየጣሱ በአውሮፕላን የጦር መሳሪያ ሲያጓጉዙላቸው ነበር። የፕሪቶሪያን ስምምነት እደግፋለሁ፣ ነገር ግን ስምምነቱ ወያኔ ለማዳን በማሰብ በአሜሪካ ጫና መሰረት የተደረገ ስምምነት ነው። ሲጀመርም ወያኔ በተከታታይ የከፈተው ጦርነት ከአሜሪካን ድጋፍ አይዞህ ባይነት እየተፈጸመ ነው። ስምምነቱን ወደውና ፈልገው አልፈረሙም፣ ተገደው ነው። የመጨረሻ ጣፋንታቸው ምንነት ስላወቁት ነው። ከስምምነቱ በኋላ ወያኔ አርፎ ይቀመጣል ብዬ አላምንም። አመላቸውንም አውቃለሁ። አሁንም ቢሆን ኢትዮጵያን ለማፍረስ የተወጠነው የወያኔ ጨዋታን ጌም ኦቨር እላለሁ። ፕሬዝዳንት ኢሳያስ አፈወርቂ ከ12 ሚስቶቹ 102 ልጆችን የወለዱት አባት የቤተሰብ እቅድ ለመጠቀም ወሰኑ።
ሙሳ ሐሲያ ኡጋንዳ ውስጥ ከአንዲት የገጠር መንደር ውስጥ ይኖራሉ። 12 ሚስቶችና 102 ልጆች አሏቸው። የልጆቻቸው 578 ደርሰዋል። የልጆቻቸውን ስም ማስታወስ ስለማይችሉ የስም መጻፊያ ዝርዝር አዘጋጅተዋል። የልጆቻቸው ቁጥር ስለበዛባቸው የ68 ዓመቱ አዛውንት አሁን ሚስቶቻቸው የቤተሰብ እቅድ አገልግሎት እንዲጠቀሙ አድርገዋል። በኡጋንዳ ከአንዲት በላይ ሚስት ማግባት በሕግ የተፈቀደ ነው። ሙሳ ይህን ሁሉ ቤተሰብ የሚያስተዳድሩት በ2 ሄክታር መሬት ብቻ ነው። አሁን ግን የሁሉንም ልጆቻቸውና ሚስቶቻቸውን ፍላጎት ማሟላት ከብዶኛል እያሉ ነው። አጃይብ ነው። ሩሲያ አውሬ 2 የተሰኘ አህጉር አቋራጭ ሚሳኤል ልታስወነጭፍ ነው ተባለ። የፎሬን ፖሊሲ መጽሔት ሩሲያ በዩክሬን ላይ አዲስ የጥቃት ማዕበል ልትከፍት ትችላለች ሲል ዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሚሳኤሎቹ ሁሉ ንጉስ እንደሆነ የሚነገርለት ሃይፐርሶኒክ አውሬ 2 ወይም ሳርማት ሊያስወነጭፉ ይችላሉ በሚል ምዕራባውያን በከፍተኛ ጭንቀት ውስጥ መሆናቸው ተገልጿል። ሀያሉ ሀገራት የሃይፐርሶኒክ ሚሳኤል ልማት ፉክክር እንደ እንግሊዝ ዘኢንዲፔንደንት ጋዜጣ ዘገባ ከሆነ ፑቲን በዩክሬን ላይ ዘመቻ የጀመሩበትን አንደኛ ዓመት ምክንያት በማድረግ የ208 ቶን የሚመዝኑን አውሬ 2 ሚሳኤል በቀናት ውስጥ በማስወንጨፍ ምዕራባውያንን ለማስደንገጥ ተዘጋጅተዋል። 15 የኒውክሌር አራሮችን መሸከም የሚችለው ሚሳኤል እንደ ፈረንጆቹ ከየካቲት 15 እስከ 25 ባለው ጊዜ ውስጥ ሊተኮስ እንደሚችል ወታደራዊ ባለሙያዎች ለጋዜጣው ተናግረዋል። የሚሳኤሉ ሙከራ ለማድረግ በሩሲያ ሩቅ ምስራቅ ካምቻቲካ አካባቢ ርቀት የሚገኙ ባለስልጣናት በዝግጅት ላይ መሆናቸው ነው የተገለጸው። በተጨማሪም አህጉር አቋራጭ ባሊስቲክ ሚሳኤል ሙከራ በሰሜን ካምፓችቲካ በምስራቅ ሩሲያ ውስጥ ይካሄዳል ተብሎ ይጠበቃል። ሚሳኤሉን ከማስወንጨፍ በተጨማሪ ሩሲያ በ10 ቀናት ውስጥ በዩክሬን ላይ አዲስ ጥቃት ለመፈጸም 1800 ታንኮች፣ 700 አውሮፕላኖች፣ 2700 መድፎች፣ 810 የሮኬት ማስወንጨፊያዎችን እና 500,000 ወታደሮቿን ዝግጁ ማድረጓን ሮይተርስ አንድ የዩክሬን ባለስልጣናትን ጠቅሶ ዘግቧል። የፎሬን ፖሊሲ መጽሔት እንደዘገበው ሩሲያ በዩክሬን ላይ አዲስ የጥቃት ማዕበል ልከፍት ነው። የአሁኑ ወታደራዊ ዘመቻ ጦርነቱ ሲጀመር ከነበረበት መልክ የበለጠና የተጠናከረ እንደሚሆንም ነው የተገለጸው። ሳርማት ሚሳኤል የሩሲያ ፕሬዝዳንት ሮኬት ኪንግ እያሉ የሚያወድሱት እንዲሁም የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አውሬ 2 ብሎ የሚጠራው አህጉር አቋራጭ ሚሳኤል ነው። ሚሳኤሉ 15 የኒውክሌር አራሮች የሚሸከም 116 ጫማ ርዝመት ያለው እንዲሁም ከ1600 ማይል ርቀት በ6 ደቂቃ ውስጥ ወደ ብሪታንያ መድረስ የሚችል መሆኑንም ይነገራል። የሩሲያ ፕሬዝዳንት ፑቲን አህጉር አቋራጭ ባሊስቲክ ሚሳኤሉን በሰሜን ወይም በደቡብ ዋልታ ላይ መብረር በመቻሉና በዓለም ላይ ምንም አይነት የመከላከያ ስርዓቶች ሊያቆሙት አይችሉም። ሩሲያን ለመፈታተን የሚፈልጉ ጠላቶች ቆም ብሎ 2 ጊዜ እንዲያስቡ እናደርጋለን ሲሉ ነው የተናገሩት። ፑቲን የሚሳኤሉ ሙከራ በተደረገበት ወቅት ባደረጉት ንግግር ለዛሬ የነበሩን ዕለታዊ መረጃዎች ይመስሉ ነበረ። በተመሳሳይ መረጃዎች እስከምንገናኝ እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን። መልካም ዕለትን ተመኘን።